እንዴት ዋላችሁ? ዛሬ ደግሞ ባለፈው በተነጋገርነው መሰረት ስለ ነስትዲፍ ባለፈው ነስትዲፍ ስቴትመንት አይተናል። ዛሬ ደግሞ ስለ ስዊች ኬዝ ስቴትመንት እናያለን ማለት ነው። እዚህ ጋር ትእዛዙ እንደሚያሳየን ወይም ደግሞ ትእዛዛችን እንደሚያሳየን ራይት C++ ፕሮግራም ራይት C++ ፕሮግራም that displays days of a week using a switch case statement የሚል ነው የሚያሳየን። ስለዚህ አንድ ቫሪያብል ዲክሌር እናደርጋለን እዚህ ጋር int ብለን d እናስቀምጣለን። እንግዲህ d የምትባል ኢንቲጀር ቫሪያብል ዲክሌር አድርገናል። ስለዚህ የሆነ ቫልዩ እዚህ ውስጥ ማስገባት አለብን። cin ብለን d ማለት አለብን ማለት ነው። ከዛ ስዊች የምናደርገው ማን ነው? ስዊች የምናደርገው ማን ነው? d ነው ማለት ነው። d ላይ ስዊች ስናደርግ ወይም ደግሞ d ላይ የተለያየ ቫልዩ ስናስገባ የሚያወጣልን ቫልዩን መሰረት አድርገን ነው የምንሄደው ማለት ነው። ስለዚህ ለምሳሌ ኬዝ 1 አንድን በማስገባበት ሰዓት ሲአውት ሰንዴይ ማለት እችላለሁ። ሰንዴይ እንግዲህ አንድን ፕረስ በማረግበት ሰዓት ሰንዴይ ብሎ ዲስፕሌይ ያደርግልኛል። ከዛ ብሬክ እለዋለሁ ማለት ነው። ብሬክ እዚህ ጋር አቁም እንደማለት ነው። ከዛ ይሄን ኮፒ ፔስት መጠቀም እችላለሁ። በነገራችን ላይ ይሄንን ብዙ ጊዜ ላለመጻፍ ይሄንን ኮፒ ፔስት ማድረግ እችላለሁ። ይሄንን አሁንም ፔስት አድርጌ ሁለቱን ፕረስ በማረግበት ሰዓት ሰንዴይ መንዴይ ዲስፕሌይ ያደርግልኛል። ሁለት ሳስገባ ማለት ነው። አሁንም ሶስትን ሳስገባ ደግሞ ሶስተኛውን ቀን ዲስፕሌይ ያደርግልኛል እንደማለት ነው። ሰንዴይ መንዴይ ቱዝዴይ ፕረስ ዲስፕሌይ ያደርግልኛል። አሁንም አራተኛውን ለመስራት ያው ፔስት ማድረግ ይቻላል። ስለዚህ አራተኛውን ቀን ወይም አራትን በማስገባበት ሰዓት ወይም አራትን ኢንተር በማድረግበት ሰዓት አራተኛውን ቀን ይሰጠኛል ማለት ሰንዴይ መንዴይ ቱዝዴይ ዌድነስዴይ ዲስፕሌይ ያደርግልኛል። ዜን ብሬክ ያደርግልኛል ማለት ነው። ዜን አሁንም አምስተኛውን ቀን ፔስት አደርገዋለሁ ወይም ኮፒ አደርገዋለሁ ማለት ነው። እዚህ ጋር አምስተኛውን ቀን ፕረስ አደረግ ሰንዴይ መንዴይ ቱዝዴይ ዌድነስዴይ ተርዝዴይ ዲስፕሌይ ያደርግልኛል። አምስትን በማስገባበት ሰዓት አምስተኛውን ቀን ዲስፕሌይ ያደርግልኛል ማለት ነው። ዜና አሁንም ስድስተኛውን ቀን ስድስትን ሳስገባ ስድስተኛው ቀን ዲስፕሌይ እንዲሆንልኝ እንደማለት ነው። ተርዝዴይ ፍራይዴይ አሁንም ሰባተኛው ቀን ሳስገባ ሰባተኛውን ቀን ዲስፕሌይ ማድረግ አለበት ማለት ነው። እሺ ሰባት አሁንም እዚህ ጋር ፍራይዴይ ሳተርዴይ እዚህ ጋር ሳተርዴይ የሚለው ዲስፕሌይ ይሆንልኛል ማለት ነው። ዜን ከነዚህ ለምሳሌ አንድ ሳምንት እንግዲህ 7 ቀኖች ናቸው ያሉት። ዲፎልት ማለት ከነዚህ ከሰባቱ ውጪ ባስገባለት ምንድነው የሚለኝ ማለት ነው። ስለዚህ ሲአውት ኖ ሰች ዴይ ምክንያቱም 8ኛ ቀን ስለሌለ ወይም 0ን ባስገባ ወይም 8ን ባስገባ ወይ ከ7 ዞሮ ከ1 እስከ 7 ውጪ ባስገባ ኖ ሰች ዴይ ብሎ ዲስፕሌይ እንዲያደርግልኝ እንደማለት ነው። ዜን ይሄንን ከዲስፕሌይ ካደረገ በኋላ ብሬክ ማድረግ አለበት፣ ብሬክ ማቆም አለበት እንደማለት ነው። ዜን ሴቭ አድርጋለሁ እዚህ ጋር እንግዲህ ኢንተር ዴይ ማለት አለበት። ሲአውት ብዬ እዚህ ጋር ሲአውት ብዬ ኢንተር ዴይስ ኦፍ a week as number ቁጥር አስገባልኝ ነው የምለው እዚህ ጋር ኒው ላይን። ስለዚህ ለቀኖች ኮረስፖንድ የሆነ ቁጥር ማስገባት ነው። ዜን ሴቭ ብለዋለሁ እዚህ ጋር ሴቭ ካርቱት በኋላ ቢውልድ ማድረግ ይጠበቅብኛል። ልክ እንደተለመደው ቢውልድ ማድረግ ይጠበቅብኛል። ቢውልድ ካልሆነ አይሰራም። የስ ቢውልድ ሆኖልኛል ማለት ነው። ሰክሰስፉል ማለት አለበት። ሰክሰስፉል ካለኝ በኋላ ራን ለዋለሁ ማለት ነው እዚህ ጋር ዜን ሜሴጅ እስከሚመጣ ድረስ መጠበቅ ይቻላል። እዚህ ጋር ሜሴጅ ኤክስኪዩት አድርጎ እስከሚጨርስ ድረስ ነው። ምክንያቱም ሲአውት ኢንተር ዘ ዴይስ ኦፍ ኤ ዊክ ይላል እዚህ ጋር። አሁን ሜሴጁን አመጣልኛል። ለምሳሌ አንድም ፕረስ አድርግ ይሄው ሰንዴይ የሚል ሜሴጅ አመጣልኛል።
አሁንም ሁለትን ፕረስ አረግ ሁለተኛውን ቀን ዲስፕሌይ ያደርግልኛል። እንዲህ እያለ ይቀጥላል። ለምሳሌ አሁን 8ኛ ቀን ማስገባለት ምንድነው የሚለኝ ኖ ሰች ዴይ ይለኛል ማለት ነው ዲፎልቱ። ስለዚህ በዚህ መልኩ ስዊች ኬዝ ስቴትመንትን ፕሮግራም ዲቨሎፕ ማድረግ ይቻላል። እንግዲህ በዚህ መሰረት ሌላ እናንተ በምትፈልጉትን ፕሮግራም ዲቨሎፕ ማድረግ ትችላላችሁ። ይሄ ምሳሌ ነው። ስለዚህ ስዊች ኬዝ ስቴትመንትን በዚህ ማየት ይቻላል። ለዛሬው በዚህ እንጨርስና በሚቀጥሉት ደግሞ ስለ ሉፒንግ ስቴትመንቶች ስለ ፎር ሉፕ፣ ዋይል ሉፕ እና ዱ ዋይል ሉፕ ስቴትመንቶች ቪዲዮ ይቀርባለሁ ማለት ነው። ለዛሬው አመሰግናለሁ።